ከሀገራችን ሁሉም ክፍል እንዲሁም ከውጭ ሀገራት የመጡ ብዙ እንግዶች ዓመታዊውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለማክበር ወደ ውቢቷ ሐዋሳ ከተማ እየገቡ ይገኛሉ። ይህ መንፈሳዊ በዓል በኦርቶዶክስ ተዋሕዶ እምነት ውስጥ ከፍተኛ ቦታ ያለው ሲሆን ለአማኞች የጸሎት፣ የንስሐ፣ የምስጋናና የመንፈሳዊበት ጊዜ ነው። በዚህ ምክንያት ሐዋሳ ከተማ በእንግዶች መምጣት ከወትሮ በተለየ ድምቀት፣ ደስታና የመንፈሳዊነት እንግዶቿን እየተቀበለች ትገኛለች። እንግዶቹ ወደ ከተማዋ ሲደርሱ ደማቅና ልዩ አቀባበል እየተደረገላቸው ይገኛል። የከተማዋ ዋና መንገዶች በባንዲራ፣ በማስታወቂያ ሰንደቆች እና በመንፈሳዊ ምልክቶች ተሸልመው ይታያሉ። ባህላዊ ሙዚቃ፣ የክብር ሰላምታ፣ በአመራሩ እና የአካባቢው ወጣቶች ተሳትፎ ያለው አቀባበል ለእንግዶች ልዩ ደስታ እየፈጠረ ነው። ይህም ሐዋሳ ከተማ የእንግዳ ተቀባይነትና የአብሮነት ባህልን በተግባር እየገለጸች መሆኗን ያሳያል። አስተዳደር ከሐዋሳ ከተማ ሆቴሎች ማህበር ጋር በመቀናጀት ለእንግዶች የተሻለ አገልግሎት ላይ ይገኛል። ሆቴሎች ንጽህና፣ ደህንነት እና ተመጣጣኝ ዋጋ ላይ ትኩረት በማድረግ እንግዶች በከተማዋ ውስጥ ምቹ ቆይታ እንዲያደርጉ ተዘጋጅተዋል። እንዲሁም የትራንስፖርት፣ የጤናና የጸጥታ አገልግሎቶች በተጨማሪ ተጠናክረዋል። ይህ መንፈሳዊ በዓል ከመንፈሳዊ እሴቱ በተጨማሪ ለከተማዋ ኢኮኖሚያዊና ማህበራዊ እድገት ያለውን አስተዋጽኦ ያሳያል። ንግድ ተቋማት፣ አነስተኛ ነጋዴዎች እና የአገልግሎት ሰጪዎች በእንግዶች መጨመር ተጠቃሚ ሆነዋል። አጠቃላይ ዓመታዊ የቅዱስ ገብርኤል የንግስ በዓል በሐዋሳ ከተማ ውስጥ መንፈሳዊነትን፣ አብሮነትን እና እድገትን በአንድነት የሚያሳይ ታላቅ ክስተት መሆኑን እያረጋገጠ ይገኛል። ሲዳማ የፍቅር፣ የአብሮነትና ህብረ ብሔራዊነት ተምሳሌት ዳይቡሽ የፍቅር ምድር ዳይቡሽ ይታኑ ወስናስ